ጤና ይስጥልኝ ተመልካቾቻችን፣ ይህ ሊያሆና ሾው ነው። ዛሬ ለየት ያሉ እንግዶችን ይዘንልዎት መጥተናል። ተከታተሉ። እንግዶቻችን እንኳን በደህና ወደ ሊያሆና ሾው መጣችሁ። እናመሰግናለን። እንግዶቻችን ራሳችሁን አስተዋውቁ። በጣም እናመሰግናለን። እኔ ስሜ ኤልደር ፍላግ ይባላል። እኔ ስሜ ኤልደር ሶም ይባላል። እኔ ኤልደር ካክስ ይባላለሁ። እዚህ ምን እየሰራችሁ ነው? ስለዚህ በዚህ ጊዜ እኛ እንደ የእግዚአብሔር ደቀ መዝሙሮች እናገለግላለን። ስለዚህ ለቤተክርስቲያናችንን እየሰራን ነው። ማለት ሁሉም ሰዎች ወደ ኢየሱስ ክርስቶስ ልንመጣቸው እንፈልጋለን ማለት ነው። ብዙ ነገሮች እናስተምራለን ስለ ኢየሱስ ክርስቶስ ወንጌል። ለምሳሌ የእግዚአብሔር እቅድ እና የኢየሱስ ክርስቶስ ወንጌል ዳግም መመለስ እና ሌላ ብዙ ነገሮች እናስተምራለን። ለምሳሌ እምነት፣ ንስሐ፣ ጥምቀት እና ሌሎች በረከቶች ማግኘት እንችላለን። ከመጣችሁ የወደዳችሁ ወይም ደግሞ የጠላችሁት ነገር ምንድን ነው? ስለዚህ በዚህ ጊዜ ለኔ ብዙ ጓደኞች ሊኖረኝ እፈልጋለሁ እና ለኔ በልምዴ የኢትዮጵያ ሀበል በጣም እወዳለሁ እና እንደዛ ስለሆነ ብዙ ሰዎች መገናኘት እፈልግ ነበር። ለእኔ ብዙ ነገሮች እወዳለሁ። ለምሳሌ ሙዚቃ በጣም እወዳለሁ። መጫወት እችላለሁ፣ ነገር ግን መጥፎ ነኝ። የቅርጫት ኳስ፣ የእግር ኳስ በጣም እወዳለሁ። ለእኔ የማብሰል በጣም እወዳለሁ። እኔም የሙዚቃ እወዳለሁ፣ ግን የኢትዮጵያናዊ ካልቸር በጣም እወዳለሁ። አመሰግናለሁ። እዚህ ከመጣችሁ በኋላ ምን ችግር ወይ ፈተና አጋጥሟችኋል? ለእኔ የቋንቋ ምክንያቱም ለእኔ የአማርኛ ቋንቋ አናገርም ቀስ በቀስ። ለእኔ አማርኛ ከባድ ነው፣ ነገር ግን ቀስ በቀስ እየተማርኩ ነው እና አንድ ቀን ፍጹም ይሆናል። ለእኔ ለራሴ ሁል ጊዜ በዚህ ሀገር ውስጥ ይዘንባል። ዝናብ አልወድም ስለሆነ እኔ ማልቀስ እችላለሁ። ችግር እየመጣልኝ። ወደዚህ ከመጣችሁ በኋላ የትኛውን ምግብ ነው የወደዳችሁት? ስለጠየቅሽኝ በጣም እናመሰግናለን። ይህንን ጥያቄ በጣም እወዳለሁ። እኔ ዶሮ ወጥን በጣም እወዳለሁ። ምንም እንኳን ትንሽ ያቃተል ምንም ችግር የለም፣ በጣም እወዳለሁ። ለእኔ ድንች በስጋ ምርጫዬ በጣም ጣፋጭ ነው፣ እወዳለሁ። ለእኔ ሁሉም የኢትዮጵያናዊ ምግብ ለእኔ አዲስ ነው፣ ስለዚህ ሁሉም እወዳለሁ። በየአይነቱ ፍርፍር፣ ቀይ ወጥ፣ ሁሉም እወዳለሁ። በጣም የወደዳችሁት የትኛውን ቦታ ነው? ለእኔ አዲስ አበባ እና ሐዋሳ በጣም እወዳለሁ። ለእኔ መገናኛ እወዳለሁ በጣም፣ ምክንያቱም የመገናኛ ሰዎች በጣም ምርጥ ነው። በጣም ቢሻፍቱ በጣም ያምራል እና ብዙ ጓደኞች በቢሻፍቱ ውስጥ አለኝና እዛ ጋር ስለሆናቸው ደብረ ዘይት እንደ ሁለተኛ ቤት ነው። ማንኛውም መልዕክት ካላችሁ? ስለዚህ ለመጨረስ ትንሽ መልዕክት ለእናንተ አለን። ስለዚህ ሁላችንም የእግዚአብሔር ልጆች ስለሆነ ስለ ሃይማኖት እንድታሰብ እንፈልጋለን። ምክንያቱም
ያው ይህንን ህይወት በጣም ያስፈልጋል እና እንደዛ ስለሆነ ያው በምድር ላይ የሆነ ነገሮች መስፈርት ለዘላለማዊ ናቸው። እንዲሁም ደግሞ እኛ መደበኛ ሰዎች ስለሆነ ያው ብዙ ነገሮች ማድረግ እንፈልጋለን። ምሳሌ የቅርጫት ኳስ እንጫወታለን። ስለዚህ ብትችሉና ብትፈልጉ ወደ ቤተክርስቲያናችንን መምጣት ይኖርባችኋል። ከዚያ ያው ከእርስ በርስ ጋር የቅርጫት ኳስ እንጫወታለን። አሁን የበለጠ ስለ የኢየሱስ ክርስቶስ ወንጌል መማር ትፈልጋላችሁ? ብትፈልጉ ምቱ። ምክንያቱም ሁሉም ሰዎች ማስተማር እንችላለን እና የእግዚአብሔር እና የኢየሱስ ክርስቶስ ወንጌል በጣም ያስፈልጋል። አሁን ሁሉ ጊዜ እንኳን በሰላም መጣችሁ። Yeah, I was just going to say, እና ይህን ሁሉ የሚሉ በኢየሱስ ክርስቶስ ስም ነው። አሜን። ስለ ቆይታችን እጅግ አድርጌ በጣም አመሰግናችኋለሁ። እኛም እናመሰግናለን። በጣም እናመሰግናለን። ተመልካቾቻችን የነበረን ቆይታ ይህ ነበረ የሚመስለው። ስለተከታተላችሁ እጅግ አድርገን እናመሰግናለን። ከነሱም እንደተማራችሁ ተስፋ እናደርጋለን። በሌላ ፕሮግራም እስክንገናኝ ደህና ቆዩልን።